በነገራችን ላይ ራሳችሁን ስታታልሉ እንጂ ማናችሁም እዚህ ቤት የምትጠለቃለቁ መንግስታትም ሆነ ቅራቅንቦች ብትሞቱና ብትበሰብሱ ነው ሴትነት የገባችሁ። ብትጠነቡን ራሳችሁን ብታገሙት እንጂ እኔ ሴት እንደሆንኩ ታውቃላችሁ፣ ከቤቴ የትም እንደማልወጣ ታውቃላችሁ፣ ዊንተር እንደሆነ ታውቃላችሁ፣ ሴት ልጅ ከቤቷ የትም እንደማትሄድ ታውቃላችሁና እግዚአብሔር ደግሞ ሴት ልጅን ወጥተሽ ተራራ ላይ ተቀመጭ አይላትም። በዛት ግን ሺትና ባለጌ ጋርቤጅ ጭንቅላቶች ስለሆናችሁ ተሰብስባችሁ የሴት እምስ አንድ ሪጎላ ያዛችሁ፣ በአንድ ሪጎራ እምስ ብላችሁ ከእምሱ ደግሞ እንጣጥ ብላችሁ በቃ ይኸው ቃላት በመለቃቅ ምግብ በመለቃቅ ምዛ በመለቃቅ በቃ ተልከሰከሳችሁ። ነገር ግን ነጥባችሁን አታውቁትም ለምን እንደገባችሁ። ይጥማችኋል። ሴት ቤት ተመችቷቸው በቃ ቺል ላይ ናቸው ያልኩት ቅድም እኮ ትክክል ነኝ። ምክንያቱም ሪዝንብል አይደሉም። ኤቭሪ ቀን ፈጠራ ላይ ናቸው። በመፍጠር የሚከስህ ሆነ ብሎ ነው ማለት ትችላለህ። እና በቃ ቺል ላይ ነው እንጂ በፕሮግራም ነው እንጂ እነዚህ ሰዎች እኮ ስራ እንደሚገባ ሰው ነው ወደ ቤቱ የሚመጡት። ጌታ ምስክር እኮ ነው። ቄሶቹ ስራ እንደሚገባ ቆጥሮ ነው ወደ ቤት የሚመጡት። ሌሊትም ቀንም ሽፍትም ይለያያሉ። አትሊስት የሚቀያየሩም ይመስለኛል። እና ስለ እነዚህ ሰዎች ብጽፍ በጣም ደስ ይለኛል። ስለ ቄሶቹ ጌታ ምስክር ነው። ከፍ ከፍ ሲሉ አንስቶ ያፈርጣቸው እኮ አምጥቶ ሴት ቤት ወጣፋቸው። የጌታ ስራ እኮ ከባድ ነው፣ አሳፋሪም ነው። ትላልቅ ሀገራት ናቸው፣ የሰለጠኑ ናቸው። ስልጣኔያቸው ጥግ የደረሰ ነው ስትሉ መሰልጠን ምን ዋጋ አለው? የምትሰለጥነው እኮ በፈቃዱ ላይ ስትራመድ ነው። ለምሳሌ የኢየሱስን ቃል በመፈጸም ነው እኮ ስልጣኔ። ሞደርን ልትባል የምትችለው በሃይማኖት ለምሳሌ ፍጻሜውን ነው። ፍጻሜውን መፈጸም ስትችል ነው። ኮቴውን ስትከተለው ነው። የኢየሱስን እያንዳንዷን ቃል መፈጸም ስትችል እኮ ነው ክርስቲያን ነው የምትለው እንጂ ዝም ብለህ ጃምፕ እያልክ ሴት ቤት እየተወተፍክም ክርስቶስ መቀለጃ አይደለም እኮ። እና ሁሉንም ነው እኮ የምጠይቀው የሃይማኖት አባላት እንጂ ስዊዘርላንድ ብቻ አይደለም እኮ። ስለ ዓለም ሃይማኖት ነው የምጠይቀው። አስቂኝ ልክስክስ ዓለም ነው ብቻ። ለማንኛውም ፖለቲካችሁንም